What's good guys? ሀበሻ ቴስት ነን። ዛሬም ባበደ የዲስ ቪዲዮ ተመልሰናል። አሌክስ ንጉስ ለልጅ ማይክ የሰራለትን የዲስ ሚውዚክ አብረን እንሰማና ሪአክት እናደርጋለን። ሁላችሁም ሰብስክራይብ ማድረጋችሁ እስከዛ ላይክ ኤንድ ሰብስክራይብ ያደርጋችሁ ጠብቁን ጋይስ። ትችላላችሁ። ወደ ቪዲዮ come on በሙዚቃ ነው ረስኪ እና ራስቲ ዜማ የሰንደሉ ታሪክ ትዛል ኦኬ ሰንደል ተረኩሶ እስከሚያልቅ አንድ አይነት ሽታ ነው አዴ ሰንደል ተረኩሶ እስከሚያልቅ አንድ አይነት ሽታ ነው። ሌላ ጣዕም የለውም ቢያለው ሌላ እዛም እንዲያው ነው አለ ደግሞ ከዛ ምን ነው ግን ጋይስ ስኪንስ ነው ያም ሆነ እንዲያም ሆነ ቆየዝናው ከጅሽ ከዋለ ቀልብን ባንድ ሙዚቃ ሰባኗል በቃ ኖ ሰንዳላ እዚህ ጋር ልጅ ማይክ የሆነ ሳሌ ብራግ ያደረገ ነበር። 4 አልበም ሰርቻለሁ ከዚህ በኋላ በቃ እኔ ምንም መስራት አይጠበቅብኛል። ስለዚህ 4 አልበም እንዳለ አንድ ሙዚቃ ነው እያለም የምትለው ነገር አለ። ይሄ ከባድ ነው ጋይስ ናበት ሪያሊቲ ማለት ፖይንት ማለት ነው። ሳክስ እዚህ ጋር ዋኑ አሌክስ ንጉ ይመሻል ነበር ሙዚቃ ነው አስገቡ ብሎም ደስ ይላል። ምንም ባንል ምርጫችን ነበር ባላየም ሞክር ባላየም ባልሰማም ለማለፍ ሞክር ስለሚገባ ልፋቱ ለሁለት አስርቱ ዜማ ተረግፌ የመጣስልቱ ሙሽራ ናቸው ገለን ጋሼ ላልሰጥ ምላሼ ሚዜዎቹ እኔ ምንም አይደለም የውነሻሼ እስከማቀው የሚከበር ሰው ሚዜዎቹ ናቸው እነሻሼ የኔ ጀለስ ናቸው እስቲ ቀይ አሁን ሚዜዎቹ ቀይ ይመጣሉ። ሚዜዎቹ ማን እንደሚለሙት አይደል እዚህ ጋር የሚባል ጋሼ ታዲያ ምን ችግር አለው ቢለው ጋሼ ለጋሼ አሁን ወዳጆቼ ብለ የሰበሰብካቸው እኔ ነፍስ ይማርልን ብዬ የተጓቸው ናቸው ደፍሶ የነበረው እውነታውን እዚህ ጋር ከባድ ነው። አንደኛ ጓደኞቹ ረገጣቸው፣ ሁለተኛ ደግሞ አሁን የሰበሰብካቸው እኔ ጣልኳቸው እኔ ነፍስ ይማርልህ ብዬ ምናምን ነገር ነው። እኔ ነፍስ ይማርልህ ብዬ የተጓቸው ናቸው። አሁን እሱ ማንን ቀጥታ ረካ እዚህ ጋር እነ ብሊንክ እነ ሚስ ያምረኝ አሁን የልጅ ሚካኤል ፍሬንድ ሆኗል። እኔ ነፍስ ይማርልህ ብዬ የተጓቸው ናቸው ደፍሶ የነበረው እውነታውን ሊጠራ መስክረው ነው ቀረቡ ተራ በተራ ዜማው የተባለ በቀን 10 የተባለ እዚህ ጋር ኖ እዚህ ጋር ገብተዋል። ቴዲዮ እንዲህ ሲያደርገው ልጅ ማይክ ይሄማ ዜማ ከተባለ በቀን 10 አይነት ሲሰራ ነበረ ምናምን ነገር ሁሉ ትምብራል እሱ ነው አፈመስኩት የተባለ አፈመስኩት ያልከው ዜማ በቀን 10 አይነት እንሰራለን ያልከው እዚህ አልበም ነው ይሄን ለመስራት ነው ወይ ነው በቃ እንግዲህ ቀጥታ የሞተ ነው እያለለው እንግዲህ የደከመ አልበም አጣጣለ ለየት ያለ ውስጥ አለ ተጠብቃለሁ ለየት ያለው ነው ማየው ያየነው ነው ዋለ ከባድ ብላት በቃ አንደኛው ነው ኮኳኳው ራሱ ይመስለኛል። ካለኝ ተመልሻለሁ ነኝ እና የጊዜ ከዚህ ዘፈን የተረዳሁት አሌክስ ራሱ ወደ እንትን ውስጥ መግባት ፈልጓል። ጦርነት ውስጥ ላስት ታይም ከሰይፉ ጋር በነበረው ኮንቨርሴሽን የሆነች ፖይንት አነሳና ልጅ ማይክ እዚህ ጋር ያለው አንድ ይዘፍነው ጠፉናም ነገር ያለው ከዳይሬክት ሊኒሜሽን ለማድረግ ነው ብዬ ገግሜያለሁ አለ እኮ ገግሜያለሁ የሚባለው ታዲያ ቀን ሲመጣ ወንፊት ውሃ እንደሚዛውቃለው ታጋይ ነኝ ታጋይ ብቻዬ ምንም ከሰው ማልጠብቅ ላመንኩበት ምሞቱሌ በፈተና ምማለው አለ መድኃኒ ዓለም የኔ መንገድ ልዩ ነው አማሐስለ ወደድክም ጠላህም ይኸው ምስሌ በአይነት ተሳለ ከእሁድ እስከ እሁድ እኛ የለንም ፋታ ጠላት የበዛብን ስለምንሄድ ቀጥታ ቀርመ ስታሳይ ብዙ ነው ወቃሹ ትግሉ ስትፈጽም ሊሆን ስኬት ተቋዳሹ ረመናል ነው እዚህ ጋር ገብቷል። እኔ ግን ኖርማሊ በፊት ማቃቸው ቲቪውና አሌክስን አውቃለሁ። አሌክስ ግን ሄድ መጣ ነው ብዙ ቲቪው ተናለ በቀን 10 የተባለ ነው ፉንቲ ማሰማት ያለብን ጋይስ ነው ፉንቲ ማሰማት ያለብን ነው ፉንቲ ታሳሳላ አሁን በቅርቡ የልጅ ማይክ ፋን ሆናለችና ልጅ ማይክ ነው አንደኛ ብሎ ገግሟል። እሱም በቃ
ቢከራከሩታል ወፍ እንትን የሚያውቀው ነገር የለም ገግሟል ይሁን አንድ አልበሙ ያበደ ነው ከዛ በኋላ ልጅ ግን የዛ ኮፒ ነው ምንም የተለየ ሙዚቃ ኢንተርቴን አላረገንም አራዳ መስዋዕት ወደ እሱ አልበም አንተን ያለችው ቴዲ ወደ ዲስታረው አልወረደ ሜዳ አልወጣ ተራራ ምን ያስቆጥራው እንደ ጀግና አርበኛ ምናምን ነገር ያለችው እሱ አልበም ቴዲዮም ግን ቆንጆ ካምባክ ተመቶበታል እሱ ወራሪ ቀማኛ ምናምን ነገር ለየት ያለ ውስጥ አለ ለየት ያለውን ተብካለ አንድ ዲስ ቢያንስ ይልቀቅና ልጅ ማይክ ነው እስቲ ካምባሌ ፈለኩት ማድረግ ይችላል ብላ የቴዲዮ አሌክስማ ኢንዶሚኒዮን እንትን ነው ጋይስ እንዳያችሁ ያበደች ነበር እንዱዱታችሁ 100% እርግጠኛ ነኝ እና ፎሎ ለማድረግ ምን እየተጠቃችሁ ፎሎ እናርገኝ ቻናል አሁን ቲክቶክ ላይ ያለው ሰብስክራይብ ኖርማል ያ ጋይስ የኔ መስላሊ ዛሬ ቪዲዮአችን እስቲ ሜንሽን አድርጉ ሌላ ቪዲዮ ምን ላይ እንስራለን ፒስ አውት